ትተዋት ማለት ነው። አሁን ኤምባሲ ካላችሁ ለምን ኤምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ ኤምባሲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? አመሰግናለሁ። አሁን ተሳይ ያሰማ ማለት ለድምጹን ላሰማችሁ አቢባ ህዝቧን ኢኮኖሚ ጠብቀው እንድታሰማችሁ ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አቀጠመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተሳይ ያሰማ ማለት ለድምጹን ላሰማችሁ አቢባ ህዝቧን ኢኮኖሚ ጠብቀው እንድታሰማችሁ ተስዬ በጣም ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸውና አዳምጡ። ይኸውና ቢስሚላህ ኤምባሲዎችም ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። ኤምባሲዎች ማውዲ መልሼ እደውላቸዋለሁኝ። ከዚህ ለእናንተ ከነገረን እኛ ኤርፖርት ከወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ኤምባሲ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችንን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ኤምባሲዎች ምንድን ነው ማድረግ ያለባቸው? አሁን ኤምባሲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ናት አይደል? እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥንቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጸኗ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራጅ የሚባል ትተዋት ማለት ነው። አሁን ኤምባሲ ካላችሁ ለምን ኤምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ ኤምባሲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራዴ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብተዋል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይኗ ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማኛ ነው። እስር ቤቱ ምንድነው ስሙ? እስር ቤቱ መለስ ነው መለስ። እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትጥቅልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ ግን እነሱ እንደሚነገሩ እንድትሞት ድምፅ ሁሉላት ነው እኮ። አዋ ጥርሷ ወጥቷላች። ድምፅ ሁሉላት ትገደል ነው እኮ አሉት እኮ። ስቃይ ላይ ስለሆነች ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አቀጠመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተሳይ ያሰማ ማለት ለድምጹን ላሰማችሁ አቢባ ህዝቧን ኢኮኖሚ ጠብቀው እንድታሰማችሁ ተስዬ ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸውና ሰላም አለይኩም ውድ ሀገሬ ልጆች፣ ሰላም ብያለሁ። የእውነት በጣም ያሳዝናል። ሌላ እስካሁን እንግዲህ ሀገር አልገባችም። እኔ የእውነት በቃ ከ3 ዓመት ከ2 ዓመት በፊት ወር ነው የቀራት ይህን ብር አሰባስባችሁ ካልሰጣችሁ ሲባል ሁላችንም በቻልነው አቅም ያለንን ሰጥተን እንግዲህ እስካሁን ኢትዮጵያ የገባች ነበር የሚመስለንና በዚህ ሰዓት ግን እስር ቤት አሁንም ላይ ስቃይ ላይ እንደሆነች እንግዲህ እስር ቤት ያገኟት ሀበሾች ደውለው ተናግረዋልና እጅግ በጣም ያሳዝናል። የእውነት ነው የምላችሁ። አንዳንድ ጊዜ የሆነ ቦታ ላይ አትውደቁ፣ ከወደቃችሁ መውጫው በጣም ከባድ ነውና በተለይ ልጅ የምትይዙ እህቶቼ፣ የአረብ ልጆች ይዛችሁ የምትሰሩ ልጆች የእውነት እባካችሁ ጥንቃቄ አድርጉ። እጃችሁ ላይ የሆነ ነገር እንዳይሆኑባችሁ። ይህች እህታችን እንግዲህ ሌላ 13 ዓመት እስር ቤት ቆይታ በዛ ላይ ደግሞ 2 ሚሊዮን ሪያል የሳውዲ ሪያል ተከፍሏቸውም እንግዲህ እስካሁን ልትወጣ አልቻለችም። እስር ቤትም ውስጥ እንግዲህ በስቃይ ላይ ትገኛለች። የእውነት እንግዲህ ሀበሾች እንደተናገሩት ሰምታችኋል። እዛ
ያዩዋት ልጆች ናቸው እንግዲህ አላስችል ብሏቸው ራሳቸውንም አደጋ ላይ ጥለው ደውለው ተናግረዋልና የዚች ልጅ መጨረሻ የእውነት በጣም ያሳዝናል። እና ውዶቼ እጅግ በጣም ከባድ ነው። ራሳችሁን ጠብቁ፣ የምትይዟቸውን ልጆችም ጠብቁ ላለሁ በተለይ ደግሞ ህፃናትና እንዲሁም ደግሞ አሮጊቶች ጋር የምትሰሩ እህቶቼ ጥንቃቄ አድርጉ ባካችሁ ባካችሁ። እና በተረፈ ደግሞ በጣም ጠፍቻለሁ። የረመዳን ስራ እንዴት ይዟችኋል? የረመዳን ቤት ጽዳት ከኔ ጋር እንግዲህ እያሯሯጠኝ ነው። ብቻ አልሐምዱሊላ። ከእናንተ ጋር እንዴት ነበር ረመዳን? በተረፈ ደግሞ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላይክ ማድረግንም እንዳትረሱ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። ውድ ሀገሬ ልጆች እንግዲህ እባካችሁ መዳን ቤት የምትሰሩ እህቶች ጥንቃቄ አድርጉ። ህፃን ልጅ የምትይዙ ይችታችን እንደሚታወቀው እንግዲህ የ7 ዓመት ህፃን ልጅ እጇ ላይ ሞታባት ነው እንደዚህ መከራዋን እያየች ያለችው። አይምሯ ተነክቶ እንግዲህ ለብቻዋ 9 ወር ሙሉ አንድ ክላስ ውስጥ ተዘግቶባት ነው ያለችው። እስረኞች ጋር እንኳ አትቀላቀልም። ለምን? አይምሯ ስለተነካ በዛ ምክንያት ሰው እንዳትጎዳ ተብሎ ለብቻ ሌላ ክላስ ታፍና ነው ያለችው እና በጣም ያሳዝናል። እና እኔ ያዘንኩት ለእናቷ ነው። እናት የእውነት በጣም ከባድ ነው። በጣም አስቸጋሪ ሁኔታ ላይ ነው የሚሆኑት እንግዲህ ቤተሰቦቿ። በጣም ያሳዝናል። ብቻ ተወካይ ሆኖም የተመደበላት የሚጠይቃት ሰው ጭራሽ ሌባ ሆኖ ተገኘ እየተባለ ነው። በጣም ያሳዝናል። እንግዲህ ተሯሩጦ ጉዳይ የሚያስፈጽም ተብሎ የተወከለው ሰውዬ ምንም ስልክ የማይመልስ እንዲሁም ደግሞ እየሄደ የማይጠይቃት ሰው ሆኖ ተገኝቷል እየተባለ ነው። እጅግ በጣም ያሳዝናል። የእውነት በወር ውስጥ ኢትዮጵያ ትገባለች እየተባለ እንግዲህ በጣም ደስ ብሎን ነበር። ብሩ ሲሰበሰብ ያለንን የሌለንን የእውነት በቃ ለእሷ ያላዘነ የለም። በየሱቁ በየጅዳ ላይ እንግዲህ በየሱቁ በየሱፐር ማርኬቱ ምናምን በቃ በሀበሻ እንዳለ ምግብ ቤቶች ምናምን ለእሷ ሁሉም ተረባርቦ ነው የተሰበሰበው ይሄ ብርና አላህ በሰላም ያውጣት። ለቤተሰቦቿ ለእናቷ ሲል እንግዲህ አላህ በሰላም ለሀገሯ ያብቃት። አሁን ላይ በጣም ታማ እንግዲህ በቃ በስቃይ ላይ ነው የምትገኘው ነው ያሉት ከእሷ ጋር የደወሉት ሀበሾች። በሰላም ለእናቷ ያብቃት እህታችን። የእውነት ከባድ ነው። አላህ